እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ስራ ሚፓስ ነው ማለት ነው። ሚፓስ እንደሚታወቀው ከሶስት ወር በፊት በጣም ቫይራል የወጡ የነበረ ምርጥ ስራ ነበረ። ያኔ እንግዲህ ሰርታችሁ ያስቀመጣችሁ ሰዎች እንኳን ደስ አላችሁ። ምክንያቱም ያኔ የአንድ ኤምኤሲ ዋጋ $3 ነበረ። አሁን ላይ ግን 6.8 USDT ደርሷል ማለት ነው። $7 በቅርቡ ይገባል ተብሎ ይጠበቃል ማለት ነው። እና ሚፓስ ላይ ያልጀመራችሁ ሰዎች ደግሞ ሊንኩን ኮሜንት ላይ እንዲሁም ደግሞ የቴሌግራም ቻናል ስላስቀመጥኩላችሁ በዛ መጀመር ትችላላችሁ። አሁን ደግሞ እንዴት ነው የምንሰራው የሚለው ላሳያችሁ። እኔ ከፍቼዋለሁ። ሬጂስተር አደረጉን ደግሞ ፉል ቪዲዮ የምትፈልጉ ከሆነ ቴሌግራም ቻናል ስላስቀመጥኩላችሁ እዛ ጋር ገብታችሁ እንዴት ሬጂስተር እንደምታደርጉ ማየት ትችላላችሁ። ለመስራት የሚያስፈልጋችሁ ናሽናል አይዲ ወይም ፓስፖርት፣ ድራይቨር ላይሰንስ ከሶስቱ አንዱ ብቻ ነው ማለት ነው። እዚህ ጋር እንደምታዩት በሪፈራል በአንድ ሰው ብቻ 0.1 ኤምኤሲ ሪዋርድ ማግኘት ትችላላችሁ ማለት ነው። እዚህ ጋር ፉል ስቴፕ ላሳያችሁ። መጀመሪያ እንደገባችሁ እንደዚህ አይነት ኢንተርፌስ ያመጣላችኋል። በሪፈራል ሊንክ በኔ ሪፈራል ሊንክ ስለገባችሁ ብቻ አንድ ኤምኤሲ ይሰጣችኋል ማለት ነው። ይሄን ኤምኤሲም እንደገባችሁ ክሬም ማድረግ አትችሉም፣ ግን ያን ኤምኤሲ ይሰጣችኋል። ያን ኤምኤሲም ስቴክ ይደረግና ያን ኤምኤሲ በየጊዜው የገባችሁ ክሬም ማድረግ ትችላላችሁ ማለት ነው። ይሄን ኤምኤሲ ለማግኘት ግዴታ ሪፈራል ሊንክ መጠቀም ስላለባችሁ ሲገቡ ሪፈራል ኮዱን ኮሜንት ላይ ወይም የቴሌግራም ቻናል ስለማስቀምጥላችሁ ያን መጠቀም ትችላላችሁ። እዚህ ጋር መጀመሪያ እንደገባችሁ እዚህ ጋር የሚያመጣላችሁ ስቴክ ማይ ቶታል ስቴክ አማውንት አንድ ኤምኤሲ ማለት ነው። እዚህ ጋር እኔ በሪፈራል ሊንክ ስለገባው ነው። እዚህ ጋር እንደምታዩት እኔ በቅርቡ ነው ክሌማር ስላደረኩት 0.00191013 ኤምኤሲ ሰርቷል ማለት ነው። ስለዚህ ይሄን ክሌም ለማድረግ ደግሞ ከፈለግን በየጊዜው እየገባን ክሌም ማድረግ እንችላለን። እዚህ ጋር እንደምታዩት ክሊክ ስናደርጋት ከስር ክሊም ብሎ ያመጣልናል ማለት ነው። ይሄን ክሊም ስናደርገው ይሄው ኮንፊርም ዊዝድሮ ይለናል። እሱን እንነካዋለን። ከዛ በኋላ ኮንፊርም እንለዋለን። ፓስወርድ አስገብልናል። ፓስወርዳችሁ አስገባላችሁ ማለት ነው። ፓስወርዳችሁ እንዳስገባችሁ ትንሽ እንደዚህ ሪጂክን ያደርግና ወደ አካውንታችሁ ያስገባላችኋል ማለት ነው። ስለዚህ ትንሽ እንጠብቀዋለን። እንደምትዩት ሰክሰስፉል ብሎናል ቼክ አድርጉልናል ማለት ነው። ወደ ባላንሳችን ጨምሮልናል። ስለዚህ ከዚህ እንወጣና የዚህን ካሳያችሁ ከዚህ እንወጣለን። እዚህ ጋር እንደምትዩት ከስር 12% ይሰጣችኋል ማለት ነው። 12% ነው በየጊዜው ክሌም ማድረግ የምትችሉት። ይሄው ቼክ አድርጋችሁ አብሮ ኖቲፊኬሽን እየላኩልን ነው ማለት ነው። እዚህ ጋር ከስር ደግሞ እንደምትዩት ሚፓስ የሰራ ነው ለመሸጥ ትራንዛክሽን የሚለውን ምን ማድረግ አለብን? ሬጂስተር ማድረግ አለብን ማለት ነው። ትራንዛክሽን የሚለውን ክሊክ እናደርገዋለን። እሱ እንደዚህ ክሊክ ካደረግነው በኋላ የራሳቸው ፒቱፒ ስላላቸው ወደዛ ይወስዱናል ማለት ነው። እዚህ ጋር እንደምትዩት ሴል የሚለው ጋር ስናደርገው የአንድ ኤምኤሲ ዋጋ 6.8 USDT ነው። ከስርም ደግሞ 5.6 USDT ብሎ ያስቀምጣል ማለት ነው። እናንተ እንደዚህ ያደርግ በፈልጋችሁት መሸጥ ትችላላችሁ ከነዚህ ሱመራችሁ። በቀጣይ ደግሞ እንዴት መሸጥ እንደምችል በቀጣይ ቪዲዮ እንሰራላችሁናል። አሁን ወደ አፕሊኬሽኑ እንመለስና ወደ አፕሊኬሽኑ ከተመለስን በኋላ እንደዚህ ይቃችኋል። ከዚህ በኋላ ከስር ደግሞ ዩኒኮርን የሚላለ ሌላ ጊፍት ለማግኘት እዚህ ጋር እየገባችሁ ከዴሊ ቼክ እና ከዚህ ከስቴክ ካረጋችሁት ውጪ ለመስራት ዩኒኮርን የሚለውን ክሊክ እናደርገዋለን ማለት ነው። ዩኒኮርኑን ክሊክ ስናደርገው እዚህ ጋር የሚሰጠን ሪፈራል ባረግን ቁጥር ተጨማሪ ከ0.1 ኤምኤሲ ውጪ የሚሰጠን ጊፍት አለ ማለት ነው። ስለዚህ እዚህ ጋር እንደምታዩት ከላይ 3 ሰረዟን እንከታለን። 3 ሰረዙ እንደነካ ነው ሪዋርድ ሴንተር የሚል አለ። ሪዋርድ ሴንተር የሚለውን ክሊክ እናደርገዋለን ማለት ነው። ሪዋርድ ሴንተር የሚለውን ክሊክ ስታደርጉት እንደዚህ አይነት ያመጣላችኋል። እኔ እንደምታዩት ሁለት ነው ሪፈር ያደረኩት በእነሱም 0.118 ኤምኤሲ አግኝቻለሁ ማለት ነው። ከፍ ስታደርጉት እዚህ ጋር ኖድ ሪዋርድስ የሚል አለ ማለት ነው። እዚህ ጋር የኔ ኤክስፐርት ክሊፕ ሳደርገው ወደ ኤክስፐርት ያደርጋል። በየጊዜው ዝም ብሎ ከሪፈራል ውጪ የሚሰጣችሁ 0.001 ኤምኤሲ አለ ማለት ነው። ከፍ ስታደርጉት ደግሞ እዚህ ጋር ኤክስፐርት ያደረገ ነው። ሪሲቭድ ያደረኩትም አለ እንደምታዩት ሪሲቭ። እዚህ ጋር ደግሞ እንደምታዩት በሪፈራል ስታደርጉ የምታገኙት 0.05 ኤምኤሲ ይሰጣችኋል ማለት ነው። ይሄንም ሬጂስተር አደረጉ ቀላል ነው። ሚፓስ ሬጂስተር የሚሆነው ነፍታችሁ አውቶራይዝ ወደ አፕሊኬሽናችሁ ስላችኋል። እዛ ጋር ኮኔክት ማለት መክፈት ትችላላችሁ ማለት ነው። ቀጣይ የምናየው ደግሞ ሚ አይዲ የሚለውን ስንነካው ሚ አይዲ የሚለው ጋር ደግሞ እንደምታዩት ቬሪፋይ ካደረጋችሁ በኋላ
እንደዚህ አይነት ባጅ የሪፈራል ኮዳችሁን አስገብቶ ይሰጣችኋል ማለት ነው። ይህ ሾት የሚለው ኦፕን ካሚንግ ሶን ነው። እዚህ ጋር እንደምትዩት ሊንክ አለ። እዚህ ጋር ደግሞ እንደምትዩት እንደገባችሁ እዚህ ጋር ጆይን የምታደርጉት ግሩፕ አለ። ያቺን ግሩፕ የኢትዮጵያን ግሩፕ ጆይን ስታደርጉ 0.01 ኤምኢሲ ይሰጣችኋል ማለት ነው። ስለዚህ ጆይን ብላችሁ ይሄን መቀበል ትችላላችሁ ማለት ነው። ወደ ዋሌትነት ደግሞ እየሰራ ነው የምናይበት ነው ማለት ነው። እዚህ ጋር እንደምትዩት እኔ 0.048 አካባቢ ሰርቻለሁ ማለት ነው ኤምኢሲ። እዚህ ጋር ዴሊ ቼክን የምታደርጉት እዚህ ጋር አይደረም። ዴሊ ቼክን የምታደርጉት ከስር ነው ለብቻው የሚቀመጥ። ይሄኛው ደግሞ ስቴክ ያደርጋችሁትና የሪፈራላችሁ ነው ማለት ነው። ግን ይሄን የታችኛውንም ወደ ላይኛው ኤክስቼንጅ ማድረግ ስለምትችሉ ችግር የለውም። ማለት ስትፈልጉ እዚህ ጋር ሴንድ የሚለውን ብላችሁ ሪሲቭ ማለት ስትፈልጉ ደግሞ እዚህ ጋር ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ከፍ ስታደርጉት ከስር እቺ እንደምታዩት ዴሊ ቼክን የምታደርጉባት ናት ማለት ነው። ስለዚህ እቺን ዴሊ ቼክን ክሊክ እናደርጋትና ዴሊ ቼክን ማድረግ ትችላላችሁ። ዴሊ ቼክን በማድረግ መስራት ትችላላችሁ። ስለዚህ እኔ ቼክን ቱዴይ የሚለውን ክሊክ አድርገዋለሁ። ዴሊ ቼክን ለማድረግ በጣም ቀላል ነው። እዚህ ጋር እንደምታዩት ደብዘዝ ብሎ የተጻፈው ጽሑፍ አለ። እሱን እራሱን ጽሑፍ ደግማችሁ መጻፍ ነው ማለት ነው። ስለዚህ እኔ ደግሜ እጽፈዋለሁ ማለት ነው። ኦን ቼን ቼክን የሚለውን ክሊክ እናደርገዋለን። እዚህ ጋር ፓስወርድ ይጠይቃችኋል። ፓስወርድ ማስገባት ነው ማለት ነው። ትንሽ እንጠብቀዋለን። በስትክክል ቼክን ያደርገዋል። ወደ ዋሌታችን ሰጥቶና ማለት ነው። እዚህ ጋር እንደምታዩት ሰክሰስፉል ቼክ ይድብሩና ስለዚህ ወደ ዋሌታችን እንመለሳለን ማለት ነው። እዚህ ጋር እንደምታዩት የተወሰነ 0.5 ምናምን ጨምሯል። እንደምታዩት በአንዴ ብዙ አይሰጣችሁም ቼክን የምታደርጉት ግን ብዙ ጊዜ በረብ የምታደርጉ ከሆነ ቀስ በቀስ ትንሽ ጨምርላችኋል ማለት ነው። እዚህ ጋር እንደምታዩት ሂስትሪ ያለ ክሊፕ ቼክን ያደረኩበት እና ሚፓስ በጣም ምርጥ አፕሊኬሽን ስለሆነ መጀመራችሁን እንዳትረሱ። ሪፈራል ለማድረግ ደግሞ እዚህ ጋር እንደምታዩት እቺን የሚዛን ምልክቷን ስንነካት የእናንተን ሪፈራል ኮድ እዚህ ጋር ያመጣላችኋል ማለት ነው። ሪፈራል ሊንካችሁን እዚህ ጋር አለላችሁ። እኔ እንደምታዩት 5 ሰው ጋብዣለሁ። 2 ሰው ምንም ቬሪፋይ አላደረጉም። አንዱ የፊት አሻራ ሰጥቷል ግን በአይዲ ቬሪፋይ አላደረገም። ሁለቶቹ ደግሞ ቬሪፋይ አድርገው እየሰሩ ይገኛሉ ማለት ነው። እናንተም ተሎ ብላችሁ ቬሪፋይ አድርጋችሁ መስራት ትችላላችሁ። በጣም ምርጥ ፕላትፎርም ማለት ነው። ብዙ ሰው ማግኘት ማትችሉ ሰዎች ቤተሰባችሁን ብቻ ቤተሰብ ያለውን ሰው ብቻ በመጋበዝ ማውጣት ትችላላችሁ ማለት ነው። ግዴታ አንድ ሚስት ማውጣት አይጠበቅባችሁም። አንድ ሰው ጋብዛችሁ ማውጣት ትችላላችሁ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ያልጀመራችሁ ሰዎች ሊንኩ ቴሌግራም ቻናል ላይ አስቀምጥላችኋለሁ። በዛ መጀመር ትችላላችሁ። ይመቻችሁ። ዊድሮ አደረጉን ደግሞ በቀጣይ ቪዲዮ ሰራላችኋለሁ።